የፖፕ ንጉስ በሚል ስም የሚታወቀው ማይክል ጃክሰን በዓለም የሙዚቃ ታሪክ ውስጥ ስሙ የማይጠፋ ታላቅ ሰው ነው። ነገር ግን ይህ ስኬት ዝም ብሎ የመጣ አልነበረም። ከጋሪ ኢንዲያና ድሃ መንደር ተነስቶ የዓለምን መድረክ እስከ ተቆጣጠረበት ጊዜ ድረስ የነበረው ጉዞ በሳቅና በደስታ ብቻ ሳይሆን በስቃይና በብቸኝነትም የተሞላ ነበር። ዛሬ የዚህን ድንቅ አርቲስት የህይወት ታሪክ በአጭሩ እናያለን። ማይክል የተወለደው እንደ አውሮፓውያን አቆጣጠር ነሐሴ 29 ቀን 1958 ነው። ገና በ5 ዓመቱ ከወንድሞቹ ጋር ዘ ጃክሰን 5 የተባለው ቡድን ውስጥ መዘመር ጀመረ። አባቱ ጆ ጃክሰን በጣም ጥብቅና ጨካኝ የሚባል አስተዳደግ ነበረው። ማይክል በልጅነቱ እንደ ማንኛውም ህፃን መጫወት አልቻለም። ቀኑን ሙሉ በልምምድና በስራ ያሳልፍ ነበር። ይህም ለወደፊት ስኬቱ መሰረት ቢሆንም በልቡ ውስጥ ግን ትልቅ የብቸኝነት ጠባሳ ጥሎ አልፏል። ማይክል ከወንድሞቹ ተለይቶ ለብቻው መስራት ሲጀምር ዓለምን ያስገረሙ ስራዎችን አወጣ። በተለይ በ1982 የወጣው ትሪለር አልበም ሙዚቃን ለዘላለም ቀየረው። ይህ አልበም በታሪክ ከፍተኛውን ሽያጭ ያለው አልበም ሆነ። ማይክል በሙዚቃ ቪዲዮዎቹ ዘ ቢል ጄን እና ቢቲት የዘር መድሎ ግድግዳዎችን ሰባበረ። በ1983 ሞታውን 25 የተባለው ዝግጅት ላይ ለመጀመሪያ ጊዜ ሞን ዎልክ የተባለውን ዳንስ ሲያሳይ መላው ዓለም በአድናቆት ደነዘዘ። በስኬት ማማ ላይ ያለ ግን የማይክል ህይወት በፈተና የተሞላ ነበር። ማይክል ቪትሎጎ በተባለ የቆዳ በሽታ ምክንያት ቀለሙ እየቀየረ መጣ። ሰዎች ግን ሆን ብሎ ቀለሙን እንደቀየረ በማሰብ ይተቹት ነበር። ኔቨርላንድ የተባለው ግዙፍ መኖሪያውን የገነባው ያጣውን የልጅነት ጊዜ ለመካስ ቢሆንም ይህ ቦታ በኋላ ላይ ለተለያዩ ክሶች መነሻ ሆኖበት ነበር። በብዙ የህግ ክርክሮች ውስጥ ቢያልፍም በፍርድ ቤት ንጹህ መሆኑ ተረጋግጧል። ሰኔ 25 ቀን 2009 ዓ.ም እንደ አውሮፓውያን አቆጣጠር ማይክል ጃክሰን በ50 ዓመቱ ከዚህ ዓለም በሞት ተለየ። ሞቱ መላውን ዓለም ያስደነገጠ ነበር። ማይክል ጃክሰን ከሙዚቃው ባሻገር ሂል ኦፍ ዘ ወርልድ እና ዊ አር ዘ ወርልድ በሚሉ ስራዎቹ ለሰላምና ለሰብአዊነት የቆመ ታላቅ ሰው ነበር። ዛሬም ቢሆን የሱ የዳንስ ስልት፣ የድምጽ አወጣጥና የፈጠራ ችሎታዎች ለብዙ አዳዲስ አርቲስቶች እንደ ትልቅ ትምህርት ቤት ያገለግላሉ። ንጉሱ ቢሞትም ንግስናው ግን በልባችን በሙዚቃው ውስጥ ለዘላለም ይኖራል። ቪዲዮውን ከወደዳችሁት ሰብስክራይብ ማድረግ እንዳትረሱ።